ይጣፍጣባሽ ገንዘብ አስጨራሽ አሉ አቦ ናስኪ ዝኔ ድገም ምን አሰብኩት ስለሙሌ በፈጠረ ዝኔ እዳይ ልትደምረው እንደው በቃ እከፍልሃለሁ በቅርቡ ከፍላለሁ አልኩ እኮ በቅርቡ ያንተ በቅርቡ መቼ ነው በቃ በዚህ 5-6 ወር ውስጥ ከፍላለሁ 5-6 ወር አዎ ወይም በቃ እሺ በዚህ ዓመት ከፍላለሁ በቃ ምንድነው ይሄን ያህል ለ585 ብር መጨነቅ እሺ ሙሌ አሁን ሱንቶ ለማንኛውም አሁን ይፈልኩ የዚህ ግሮሰሪ አመጣጥ ግምገማ ስለጀመርኩ በሩቤ ከመጠጡ ከእንዳንተ አይነቱ ሐሳብ ስለምፈልግ ሐሳብ መስጠት ግምገማ ስላልገባኝ ግምገማ ነው ጠንካራ ደካማ ጎኑ የታዘብከው ያየው እንድትነግረኝ እሺ በጣም አመሰግናለሁ በዚህ ግሮሰሪ ለረጅም ዓመታት እንደ ቤተሰብም እንደ ደንበኛም ሆኜ በቆየሁባቸው ጊዜያቶች በርካታ ደካማና ክፍተቶችን ተመልክቻለሁ እንዴ ጠንካራ ጎን ሲለኝ አላችሁ እንዴ አላችሁ ለምሳሌ ይሄ ግሮሰሪ ተዘግቶ አያውቅም ይሄ ደግሞ ለደንበኞቻችሁ ምን ያህል እንደምትጨነቁ ያሳያል ሌላው እዚህ ቤት ድራፍት አልቋል ሲባል ሰምቻለሁ ይሄም ለደንበኞቻችሁ ምን ያህል በትጋት እንደምትሰሩ የሚያሳይ ነው እናመሰግናለን እኔ ለደንበኞቼ ይሄን ያህል ተጨንቀን እየሰራን መሆኑን ተረድቼው አላውቅም አሁንም ወደ ደካማ ጎናችሁ ስመጣ ትንሽ ጠንካራ ጎናችን ላይ አትቆይ ግዴለም ደካማውን ልናገር እሺ ተናገር አንደኛ እዚህ ቤት በዱቤ የሚጠጡ ደንበኞችን ታስጨንቃላችሁ ትገላምጣላችሁ ይሄ መስተካከል አለበት ሁለተኛ ሀገር ከሀገር ተበዳድሮ ብድር ይሳረዛል እዚህ ቤት ግን ይሄን አይተናናቅ ለምንድን ነው ይሄ መስተካከል አለበት አሁን ቢያንስ በኔ መጀመር አለበት የኔን 585 ብር ሰርዙ በቃ ሀገር ለሀገር እንደሰረዘው ይቆጣል እናመሰግናለን ጠንካራ ጎኑ ተይፈናል ምን ያደርግልኛል አንተ ጠንካራ ጎኑ ምን ያዘው እዳይ ዘርዝልኛል ከዳነ አረጋኛል ምን አይነት ሰው ምንድነው የምትጨቃጨቀው ዛሬም ከሰላ ተከፈለው አረ ተሞሌረቷ ታሰድበን ለአንተ ስንል የት ሄደን እንሉ ቤተሰቡ እኮ ተወረደ አንገቱን ደፋ ሙሌ አንዴ ቀዘቅ ማን ዝኒ አንዴ ቀዘቀዘ እሺ ሁለት አርገው አምጣለት አረ አንተ ለምንድን ነው የማትለወጠው ወደ ምንድን ለውጥ እንዴ አሁን ያለበት ቦታ መልካም ነው ብለህ ነው እንዴ የምታስበው አሁን ያለበት ተመችቶኝ ለዚህ ላይ መቆየት መነካካት ያስፈልጋል አረ አላውቅም